የውስጥ መናበር የውስጥ ተገናዝቦ የውስጥ መዋሃድ ነው ፍቅር ማለት ነው። ከዛ ያንን ፍቅር በዚህ ባለሙ በእናንተ ትምህርት ያን ከሚወደው አካል ጋር ያለው ውሳጣዊ ተገናዝቦ ውሳጣዊ መዋሃድ በተግባር የሚገጥበት የሳይኮሎጂ ባለሙያዎች ፓሽን የሚሉት በተግባር መግለጽ የሚባል ነገር አለ። ተግባሩ በፍቅር በውስጥ ይገናዘባሉ። እስቲ መገናዘብ በሉ። ምሳሌ ባልና ሚስት የሚዋደዱ ሆነው ሳለ ባልየው እገሌን ሙክት አድርገን እንጥራው ሲላት እሷ ደግሞ እኔም ልብስ ስትለው የሚባላል የውስጥ ተገናዝቦ ይባላል። የውስጥ ተገናዝቦ። ስለዚህ ዳዊት በእግዚአብሔር መወደዱ እግዚአብሔር ያደርገው ያለውን አስቀድሞ የተናገረ ብቻ ሳይሆን አስቀድሞ ያደረገ ያስቀድሞ ያደረገው አስቀድሞ ምን ያደረገ ነው? እግዚአብሔር ያደርገው ያሰበው ያወቀ ተመልከቱ። ያወቀ እስመ ምስጢረ መንፈስ ተመልከቱ። እስመ ምስጢረ መንፈስ ይትከሰት ለመንፈሳውያን የመንፈሳዊ ምስጢር ወይም የመንፈስ ቅዱስ ምስጢር ለመንፈሳውያን ይገለጣል። የእግዚአብሔር ምስጢር ለእግዚአብሔራውያን ይገለጣል። በዚህ መንፈሳዊ ተመልከቱ። ለዚህ መንፈሳዊ ሁሉ ይታሰሶ ወሮቹስ አልቦ ይታሰሶ ይላል ቅዱስ ጳውሎስ። መንፈሳዊ ሰው ሁሉን ይመረምራል፣ እርሱን የሚመረምረው ግን የለም። ተመልከቱ። መንፈሳዊ ሰው ሁሉን ይመረምራል፣ መንፈሳዊ ሰውን ግን የሚመረምረው የለም። መንፈሳዊ ማለት ነው። መንፈስ እግዚአብሔር ነው። እስመ እግዚአብሔር መንፈስ ውእቱ ዮሐንስ 4 ላይ እግዚአብሔር መንፈስ ነው። እግዚአብሔራውያን የሆኑ ሰዎች መንፈሳውያን ይባላል። መንፈሳውያን ሰዎች ስሜታውያን አይደሉም፣ ስጋውያን አይደሉም፣ መለካውያን አይደሉም። ተመልከቱ። ስሜታውያን አይደሉም። ስሜት አይመራቸውም። ስሜት አይገረኛቸውም። ስሜት አይቃኛቸውም። መለካውያን አይደሉም። ዘመን ለወደደ ንጉሥ ለወደደ አይንበረከቱ። ምድራውያን አይደሉም። ለምድራዊ ጥቅማቸው ብለው ነገር እግዚአብሔርን ሸፍነው አይናገሩም። ስለዚህ ራሳቸውን ክደው ለእግዚአብሔር አሳልፈው የሰጡ እነሱ ስለ እግዚአብሔር የሚናገሩ ሳይሆኑ እግዚአብሔር በእነሱ እንዲናገር መንገድ የሚከፍቱ እነዚህ መንፈሳውያን ይባላል። መንፈሳውያን ነው ሰምታችሁ ያሉት እነሱ ስለ እግዚአብሔር የሚናገሩ ሳይሆኑ እግዚአብሔር በእነሱ እንዲናገር ደጃቸውን የከፈቱ ማለት። እነሱ ስለ እግዚአብሔር የሚናገሩ ሳይሆኑ እግዚአብሔር በእነሱ እንዲናገር ደጃቸውን የከፈቱለት ማለት። ለምሳሌ ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 2 ቁጥር 20 ላይ እንዲህ ይላል አንተ ኢሃዶኩ ተመልከቱ እኔ ሙቻለሁ በሕይወት አልኖርም ወበሕይወተ ክርስቶስ ሀሎኩ እኔ አሁን የሞትኩ ነኝ ያለሁት በክርስቶስ ሕይወት ነው ወይም እኔ ሙቻለሁ በእኔ የሚናገረው ክርስቶስ ነው ይላል። ይገርማል። እኔ ሙቻለሁ በእኔ የሚናገረው ክርስቶስ ነው ይላል። እኔ ሙቻለሁ ካለ ቅዱስ ጳውሎስ ከሞተ ማን ነግሮን ሰማን? እኔ ሙቻለሁ ማለት ነው የኔ ሐሳብ የለም ራሴን ክጃለሁ። አሁን ተመልከቱ። የኔ ሐሳብ ስሜታዊነት፣ ምድራዊነት ወይም ደግሞ ስጋዊ ደማዊነት ከኔ ጠፍቶልኛል። አሁን በእኔ የሚነገረው ቃል የራሴ ሳይሆን ራሱ ክርስቶስ በእኔ አድሮ እርሱ ይነግራችኋል እንጂ ይላል። ስለዚህ ዲዮናስዮስ ማለት ጳውሎስ ማለት ክርስቶስ በሱ የሚናገርበት ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ቅዱስ ዳዊት ማለት በእግዚአብሔር የተወደደ ማለት እግዚአብሔር መታቀር ወይም ደግሞ መውደድ ማለት የሚወዱትን አካል ፍላጎት ማወቅና ለዚያ መኖር ነው። እስኪ የሚወዱትን አካል ወይ ፍላጎት ማወቅና ለዚያ ምን ማለት ነው? መኖር መኖር ነው። ለዚያ መኖር ተመልከቱ። አሁን ተመልከቱ። ሰው ፍቅር የሚጎለው ለዚህ ነው። በትዳርም ስትሄዱ በምትሰሩ ሰው ለወደደው አካል ፍላጎት ነው መኖር ያለበት እንጂ
ለራሱ ፍላጎት ከሆነ ነገር ይበላሽ። ክርስትናው እየተበላሸብን ያለ ለዚህ ነው ማለት ክርስትናው ብልሽት የለበትም። እኛ የክርስትና ሕይወት እየተበላሸብን ያለ ከቤተ ክርስቲያን የምንቆመልነው እኛ ለእግዚአብሔር ሳይሆን የምንኖረው እኛ ለራሳችን መኖር ስለምንፈልግ ራሳችን ደግሞ ለራሳችን አያዋጣም። ያዋጣም አያዋጣም፣ መንገድ ያስቀረናል። ስለዚህ ቅዱስ ዳዊት የእግዚአብሔርን ሐሳብ ያውቃል። አሐተ ሳልክዎ ለእግዚአብሔር ኪያሃ አሐስብ። ተመልከቱ፣ እግዚአብሔርን አንዲት ነገር ለመንኩት ያችንም ተግቼ እፈልጋታለሁ ማለት። ተመልከቱ፣ ምን ላደርግ ነው ሲባል ተመልከቱ፣ በእግዚአብሔር ገብ እኖር ዘንድ ይላል። ተመልከቱ፣ ወከመ አይምር ዘያሰምሮ ለእግዚአብሔር፣ በእግዚአብሔር ገብ እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አውቅ ዘንድ ወከመ እጸመድ ውስተ ቤተ መቅደሱ፣ አውጥተን በመቅደሱ አገለግለው ዘንድ ይችልሻለሁ። አያችሁ፣ ሁለት ነገር እናመጣ። እግዚአብሔርን አንዲት ነገር ለመንኩት። ስንት ነገር? ያችንም ተግቼ እፈልጋታለሁ። ተመልከቱ፣ ከዚያ ምን አለ? በእግዚአብሔር ወት በሕይወት የዘመን እኖር ዘንድ አለና ሶስት ነገር ናት። አንደኛ በእግዚአብሔር ቤት መኖር እፈልጋለሁ። ሁለተኛ እግዚአብሔር ምን ደስ እንደሚለው ማወቅ እፈልጋለሁ። አንድ ጊዜ ወርጂ እግዚአብሔር ምን ደስ እንደሚያሰኘው ማወቅ ምን ያለው እፈልጋለሁ። አሁን ተመልከቱ፣ የሚወዱትን አካል ፍላጎት ማወቅ። አንዳንድ ጊዜ ካላወቅን እግዚአብሔርን አስደሰትን ስንል እናስከፋው ይሆናል። አመን ስንል እንግድ ይሆናል። በዚህ ነው ሊቁ ምን አለ? አዎ አስተበቋክሙ። ተመልከቱ፣ ጸልዩ በእንተ ድካምነ ከመ ያጽናዕነ እግዚአብሔር በአብይ ኃይሉ በረድኤተ ሃይማኖት አለሊቁ። ወንድሞቼ ሆይ እግዚአብሔር በቸርነቱ ብዛት በቀናች ሃይማኖት ያጸናን ዘንድ ስለ ድካማችን ጸልዩልናል። ስለምናችን ጸልዩልናል። ሰው አመንኩ ሲል ይክዳል፣ አወቅኩ ሲል ይደነቁራል፣ አሳመርኩ ሲል ያበላሻል። ስለዚህ የሚያፈቅሩትን እግዚአብሔር ፍላጎትን አውቆ ለዚያው መኖር፣ ለዚያው መኖር ለዚያው ዋጋ መክፈል ማለት ዋጋ መክፈል። አሁን ተመልከቱ፣ ብዙ ሰው የሚወደውን ሰው ፍላጎት ያውቃል፣ ግን ለሚወደው ሰው ፍላጎት መስዋዕት መክፈል ግን አይፈልግም። ችግሩ እዚያ ላይ የሚመጣው መስዋዕት መክፈል። ፍቅር ማለት እንደዚህ ነው። እግዚአብሔር የሚወደው ለዚያ ነው። የሚወደውን ቢነሳው አሁን ቅዱስ ዳዊት ፈትነውታል። መንግስቱን በሽረት ተፈትኗል፣ ንጽሕናው በዝሙት ተፈትኗል፣ ርስቱ በስደት ተፈትኗል፣ በገናው በእንጉርጉሮ ተፈትኗል። ያልደረሰበትን ተመልከቱ። ዝንቱ ሁሉ በዕጣ ላይ ሄደ ወይ ረሳይ ናቸው አልተመለከቱ። ይህ ሁሉ ችግር ቢደርስብን አንተን ግን አልረሳንም ሲባሉ፣ የሁሉ ችግር ቢደርስብን ምን አለ? አንተን አልረሳንም። ተመልከቱ፣ በሚወዱት አካል ዋጋ መክፈል ፍቅር ይባላል። ዋጋ መክፈል ነው። እግዚአብሔር እኛን ወደደን አልወደደንም? አልወደደንም። ወዶ ምን አደረገን? መልስ ሞተብን ወሉ። አያችሁ፣ አሁን ጌታ ወዳችኋለሁ ጥሩ እሺ ተወደድናል፣ ከዚያ ስንት ሞትኩላችሁ። እንዲያውም እግዚአብሔር ወዳችኋለሁ እያለ ቢኖር ባይሞትልን፣ ስጋውን ባይሰጠን፣ ደሙን ባይሰጠን፣ ባይሰቀል እናደንቃለን? አናደንቅም። ሰው ብዙ ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ ስሩ፣ ተግባር ስሩ፣ ያለ ስራ እምነት አይደለም የሚባለው ለሚወዱት አካል መስዋዕት ካልከፈሉ ፍቅር መሆኑ ስለማይታወቅ ነው። መቆም ማለት መጸለይ ማለት መስገድ ማለት እኛ ከዝሙት ብንጠበቅ ባንጠበቅ፣ ብንሰክር ባንሰክር፣ ብንታረቅ ባንታረቅ፣ ብንመጸውት ባንመጸውት፣ ብንጋደል ባንጋደል ለእግዚአብሔር የሚጨመርበት ነገር የለም። ግን እግዚአብሔርን መውደዳችን ለፍቅር የምንከፍለው መስዋዕትነት ብዙ ይታወቃል። ቀደም ብላችሁ በልክ ኪዳኑ በስድስት አበቀሩ እናድርሰው ከ12 ለእግዚአብሔር ግን አይጨምርለትም። ግንሳ መታመናችን በዚህ ይለካል። መታመን ሆኑ ለሚወዱት አካል ታምኖ እስከ ፍጻሜው መገኘት ፍቅር ይባላል። ቅዱስ ዳዊት ራሱን ለእግዚአብሔር ብሎ ስለ እግዚአብሔር ብሎ የሚያሳድደውን ዳዊት ሳኦልን እስከ አግኝቶባት እስከ መተው ደርሶ እግዚአብሔር በቀባው ላይ እጄን አላነሳም ስለሚወዱት አካል ብሎ ጥቅምን ማጣት፣ ክብርን ማጣት፣ ስሜትን መግዛት፣ መግራት፣
ማሸነፍ እየቻሉ መሸነፍ፣ ማሰደብ እየቻሉ መሰደብ፣ መግደል እየቻሉ ማየት ፍቅር ይባላል። ፍቅር ይባላል። ስለዚህ ቅዱስ ዳዊት መግደል እየቻለ ሳኦልን አለፈው። መግደል እየቻለ ማሰደብ እየቻለ ይሰደድ ነበር። ስለዚህ ቅዱስ ዳዊት በእግዚአብሔር የሚወደድ ይባላል። እግዚአብሔር ይወደድ ነው። እግዚአብሔር የሚወደድ እግዚአብሔር እንዲወደድ ያደረገው ምኑ ነው ስትሉ ትሕትናው፣ ሃይማኖቱ። እኔ ትነኝ ሰውም አይደለሁም፣ የንስሐ ሰው ነው፣ አልቃሻ ነው፣ ብርዱ ያለቅሳል፣ በመንበረ መንግስቱ አይኮራም፣ ትሑት ሰው ነው። ስለ ትሕትና እስመ ትሕትና ያተመልከቱ እስከ እስመ ትሕትናሁ ለብእሲ ይቅርታ እስመ ሰዋሰወ ትሕትናሁ ለብእሲ ይቅር አይርጎቶ ውስጥ ሰማይ ይላል አባየው ይነገር። የሰው ልጅ ትሕትናው መሰላል ሆኖ ወደ ሰማይ ያሳርገዋል። እስኪ በሉ የሰው ልጅ ትሕትናው መሰላል ሆኖ ወደ ምን ያወጣል? ወደ ሰማይ ያወጣል። ስለዚህ ተመልከቱ፣ በመናቅ መሰላል ዝቅ በማለት መሰላል ማድረግ ይቻላል። የምናርግበት መሰላል ትሕትና ነው። ዜናው ደግሞ ትሕትና ያለው ሰው ተራራ ሳይሆን ሜዳ ነው ይላል። ተራራ ቆፍረው ይደለድሉታል፣ ሜዳ ግን ቀድሞ ተደልድሏልና ልቆፍረው የሚለው የለም። ከፍ ያለን ሰው የሚያዋርደው ብዙ ነው። አክብሩኝ የሚልን ሰው አዋራጁ ብዙ ነው። ራሱን ዝቅ ያደረገ ግን ቀድሞ ዝቅ ስላለን ዝቅ በል የሚለው የለም። ይነገር ቀድሞ ዝቅ ያለን ሰው ዝቅ በል የሚለው የለም። ዝቅ ብሎ ጨርሷል። ከፍ ያለን ግን ቆጥቋጩ፣ አዋራጁ፣ ዝቅ አድራጊ ብዙ ነው። በዚያው የሚወደድ እግዚአብሔር አዳልቶ ይወዳልን ቢሉ እንዲወደድ ሆኖ የተገኘ ይብላል። እንዲወደድ ሆኖ የተገኘ ለመወደድ እግዚአብሔርን የሚጠራ ነው። እግዚአብሔር የሚጠራ እንዲወደው ምክንያት የሚገኝበት እንዲያድነው ጉዳይ የሚገኝበት እግዚአብሔር ፈልጎ ዕቃ የሚያገኝበት እስኪቃበሉ ወልጅ ጉዳዩን ያገኘበት እግዚአብሔር ምስጢሩን ያገኘበት ፈልጎ ውድ ዕቃውን ያገኘበት ስለሆነ እግዚአብሔር እንዲወደው የሚጠራ ሰው ነው። በእግዚአብሔር የተወደደ ማለት እሱ ነው። ከቃሉ ጋር ነች። እግዚአብሔር ከሁላችን ጋር። ቅዱስ ዳዊት እግዚአብሔርን ወዶ እንዲህ ይላል አላችሁ ከማያፈቅር ሀየስ አባንቂ ሰማያት ከማሁ ነፍሴ ታፈቅር ነፍሴ ሀበ እግዚአብሔር አምላኬ ዋላ ውሃን እንደሚናፍቅ ወለስ ነፍሴ ወደ አምላኬ ወደ እግዚአብሔር ተጠማች። አማት ትናፍቃለች። አማት ነፍሴ ተመልከቱ። ሀበ አምላኬ ሕያው ነፍሴ የሕያው እግዚአብሔር አምላኬን ገጸ ምሕረቱ ተጠማች። እግዚአብሔር የሚርበው በነገራችን ላይ ረሃብ ማለት ሶስት ነው። የረሃብ ትርጉሙ ሶስት ነው። አንደኛ ከምግብ መራብ ነው። ሁለተኛ ከኃጢአት መራብ ነው። ሶስተኛ እግዚአብሔርን መራብ። አንደኛ ምግብን ትቶ መራብ ነው። ሁለተኛ ኃጢአትን ትቶ መራብ ነው። ሶስተኛ እግዚአብሔርን ፈልጎ መራብ። ስለዚህ ዳዊት ማለት እግዚአብሔር የሚርበው ሰው ነው። እግዚአብሔር የሚርበው እግዚአብሔር የሚጠማው ዳይኑ ምግብ እግዚአብሔርን አፈስኩ ገጸከ ገጸያተ አሐስስ እግዚኦ እትም ገጸከ ምኔ አቤቱ ገጸ ምሕረትን አንድነቱን ሶስትነቱን ማየት እፈልጋለሁ። አትሸሸገኝ፣ አትሰወረኝ። ዳይኑ ምግብ እግዚአብሔርን ይፈልጋል። ለጆሮ ምግብ አጠም ዘይነብበኒ እግዚአብሔር አምላኬ እስመ ይነጥብ ሰላም ለሕዝቡ ይላል። አምላኬ የሚለኝን እሰማለሁ፣ እሱ ለሕዝቡ ይናገራልና። ለጆሮ ምግብ እግዚአብሔር ይፈልጋል። ለእግሩም እግዚአብሔር ይፈልጋል። ተፈሳይ ቁስለ ይገሩን እግዚአብሔር ታውቁት ይላል። ለእግሩ ደግሞ ለሆዱ እግዚአብሔር ይጠግባል። ተመልከቱ። አስገብከኒ በሐሴተ ገጽከ ይላል። ደግሞ ተመልከቱ። ገጸ ምሕረትን አንድነትን ሶስትነትን ገልጸህ አስደሰትከኝ፣ አጠገብከኝ። ተመልከቱ። ወለጠግብ በርዕየ ስብሐቲከ ይላል። አንድነትን ሶስትነትን አይቼ እጠግባለሁ፣ እንጠግባለን። ከቤተ ማየት እንጠግባለን። ለሆዱም ለከርሱም ለእሱም እሱን ይፈልጋል። ዳይኑም ለእጆቹም እጆች የሰርክ መስዋዕት አንሳደ ወይነ መስዋዕት ሰርክ እጆቻችን የሰርክ መስዋዕትን አነሱ እያለ ይፈልጋል። የማይፈልግበት የሕዋሳት ክፍል ቅዱስ ዳዊት
ለእግሩ፣ በእግሩ፣ ለጆሮ፣ ለዓይኑ፣ ለአፍንጫ ለዚህ ሁሉ ከርቤ ወቀናት ወሰዲወት እምናዝራትከ ይላል። ደግሞ የእግዚአብሔር መዓዛ ተሸፍተው ነው። ከርቤ፣ ቀናት፣ ሰዲወት የሚባሉ መዓዛዎች በአንተ አዱ፣ ያንተ ስም እንደ መዓዛ የሚጠራ ነው ብሎ ይናገራል። በሐዋርያት በአገልጋዮቹ በሐዋርያት ላይ አብ ወልድ መንፈስ ቅዱስ የሚባል ምዑዛን የሚሆኑ ስሞች አሉ። ተመልከቱ፣ መዝሙር 44 ላይ ነው። ለአፍንጫው እግዚአብሔርን ይፈልጋል፣ ለአንደበቱ ለጉሮሮ ጾም ተመልከቱ እንደሚገርም ለጉሮሮ ቃለ ጣፋጭ ነው። ለመንገዱም እግዚአብሔርን ይፈልጋል። ኖን ማይቶት ለእግሬ ሕግ ከብርሃን ለፍኖቴ ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ስለዚህ ዳዊት ሲበላም እግዚአብሔርን እያየ ሲጠጣም እግዚአብሔርን እያየ ተመልከቱ። አንበየ ሲሳይ ሆነኝ ይላል፣ እንባዬ ምግብ ሆነኝ ይላል። ለምን በአዳም እንባ በእኔ በትዕቢት እንባ ያለቀስኩት አልቅሼ የበቀለው ክርስቶስ ለእኔ ምግብ ሆነኝ ብሎ ይናገራል። ለረዳትነቱ ለጠበቀው እግዚአብሔርን ይፈልጋል። አንተ አይጓጅንተ መንገድ አድባር ማይቴ ይጻረ ለእቴ አይኖችን ወደ ተራራ የጨነቀው ሰው ወገቡን ይዞ ሰማይ ሰማይ ነው የሚል ወደ ሰማይ አየሁ አለ። ወደ ነቢያት ሳያድኛል እየተስፋ አደረኩ እማዬ ይምጣ ረድኤቴ ረድኤተ ሥጋ ረድኤተ ነፍስ ከሆነ ይምጣልኝ ረድኤቴ የሰማረ እግዚአብሔር ዘገብረ ሰማይ ረድኤቴማ ረድኤተ ሥጋ ረድኤተ ነፍስ የመጣልኝ ምድርና ሰማያትን በቃልነቱ የፈጠረ ከስጋው ቃል ክርስቶስ ነው ብሎ የእግዚአብሔርን ኃይል የመሰከረ እሱ ነው። ስለዚህ ቅዱስ ዳዊት እግዚአብሔር ሁለንተናዊ የሆነ ሰው ሲሆን እግዚአብሔር ምን የሆነ ሰው ነው ያልኳችሁ? ሁለንተናዊ የሆነ ሰው እግዚአብሔር ሁለንተናው ለሁለንተናችን እግዚአብሔር እንድናደርግ የእግዚአብሔር ፈቃድ ይሁን። በዘራችን ቃል በዚህ ነው ቋጣጆች መሬታችን ሲያመሰግነው ድንግል ማርያም አንቺ እኮ ዛሬ መነጽር ነሽ ለጆሮ መልካም ዜና ነሽ ይላታል። ለጆሮ መልካም ዜና፣ ለዓይኔ መነጽር ብርሃን፣ ለአንገቴ ደግሞ ተመልከቱ፣ ለእጆቼ ደግሞ ተመልከቱ ጌጥ ነሽ፣ ለወገቤ ትጥቅ ነሽ፣ ለጉሮሮዬም ጦር ነሽ እያለ ይናገራል። ለሁለንተና እግዚአብሔርን የሾመ ሰው እሱ በእግዚአብሔር የሚወደድ እግዚአብሔርን የሚወድ ይባላል። ቃሉ ጋር ናችሁ። እግዚአብሔርን ትወዱታላችሁ፣ እግዚአብሔርን ትወዱታላችሁ። እንደዛው እግዚአብሔር መውደድ ማለት ነው። ለእግዚአብሔር ብሎ ነው እናጠቃልላት ይችን ነው ሰው እናጠቃልላ። ዳዊት እግዚአብሔርን ወደው ነበር፣ እግዚአብሔርም ዳዊትን ይወድ ነበር፣ ዳዊትም እግዚአብሔርን ይወድ ነበር። እግዚአብሔርን መውደድ ማለት ለእግዚአብሔር ብሎ የሚፈልጉትን ነገር መቁረጥ ማለት ነው። ለእግዚአብሔር ብሎ የሚፈልጉትን ነገር መቁረጥ እግዚአብሔርን መውደድ ይባላል። እግዚአብሔርን መውደድ ይባላል። ከቃሉ ጋር ናችሁ። ሁለተኛ እግዚአብሔር የሚወደው ሁለተኛ ተመልከቱ፣ እርሱ በርሱ የሚዋደድ ሰውን የሚወድ ሰውን የሚወድ ነው። ሰውን ምን የሚል ነው? ሰውን የሚወድ ሰውን መውደድ ከምን ይገኛል ይላል። ሰውን መውደድ ከምን ይገኛል? አረጋዊ መንፈሳዊ እግዚአብሔርን ተመልከቱ። እግዚአብሔርን ለመውደድ ሕጉን ውደድ፣ ሕጉን ስትወድ ሰው ትወዳለህ። እግዚአብሔርን ለመውደድ ሕጉን ውደድ፣ ሕጉን ስትወድ ሰው ትወዳለህ። ስለዚህ ተመልከቱ፣ እግዚአብሔርን የሚወድ ሕጉን ይወዳል። ሕጉን የሚወድ ማንን ይወዳል? ሰውን ይወዳል። ሰውን የሚወድ እግዚአብሔርን ያያል። ሰውን የሚወድ እግዚአብሔርን ያያል። ፍቅር ተመራክሙ በሁሉ ፍኖትክሙ ይላል። ተመልከቱ መቃርዮስ በመንገዳችሁ ሁሉ ማን ይመራኛል ትሉኝ እንደሆነ በመንገዳችሁ ሁሉ ፍቅር ተመራችኋለች። ቅዱስ መቃርዮስ የመነኮሳት አባት ለመንገዳችን መሪ እንፈልጋለን ብትሉኝ አለ ለሁሉም መንገዳችሁ ፍቅር ተመራችኋለች። ምን ተመራችኋለች? አየት ማግባት ብትፈልጉ ማን ይመራችኋል? መመርቆስ ብትፈልጉ፣ መስበክ ብትፈልጉ፣ መስጠት ብትፈልጉ አየት ፍቅር ለመንገዳችሁ ሁሉ ብርሃን ነው። የሚገርማችሁ ነገር ተመልከቱ፣ በጣም የሚገርማችሁ ፍቅር ከሃይማኖትም ትበልጣለች። ፍቅር ከሃይማኖት ትበልጣለች። ተራራ ከሚያፈስ ሃይማኖት ፍቅር ይበልጣል ይላል ቅዱስ ያንሳፈር። ተራራ ከሰማዕትነት ፍቅር ይበልጣል። እመቤ ሃይማኖት እስከ አፈልስ አድባር ይላል ቅዱስ ጳውሎስ። ተራራ የሚያፈልስ ሃይማኖት ቢኖር
ፍቅር ከሌለ ከንቱ ነኝ ባዶን ትመለሳለህ ይላል። ተራራ ከማፍለስ ፍቅር ይበልጣል። ተመልከቱ ወሐንኩ ኩሎ ስጋዬ በወየተ እሳት ስጋዬ በእሳት ለመቃጠል አሳልፌ ብሰጥ እንኳን ፍቅር ከሌለ ከንቱ ነኝ። እንግዲያውስ አለ ቅዱስ ጳውሎስ ስጋዬን ለእሳት አሳልፌ ብሰጥ እንኳን ፍቅር ከሌለኝ ከንቱ ነኝ ካለ ፍቅር ከሰማዕትነት ይበልጣል። ፍቅር ከምን ይበልጣል አላችሁ? ከሰማዕትነት ይበልጣል። ስለዚህ ሰውን የሚወድ ቅዱስ ዳዊት ሰውን የሚወድ ለሰው ብሎ የሚከራተት የሚሰቃይ ስለነበረ ቅዱስ ዳዊት ፍቅር ያለው ሰው ይባላል። ፍቅር ያለው አይደል? ፍቅር ከየት ይጀምራል? ፍቅር ከየት ይጀምራል? ፍቅር ከየት ይጀምራል? ራስን ከመውደድ ራስን መውደድ ቤተሰብን መውደድ እንጂ ቤተሰብን መውደድ ክርስቲያንን መውደድ ማንን መውደድ? ክርስቲያንን መውደድ ነው። እሺ ከዚያ የማያምኑትን መውደድ፣ እንስሳትን መውደድ፣ አራዊትን መውደድ። እንግዲህ ከፍቲን በሰይጣን ይታዘን አላደረገችም እናት ክርስቶስ ተብራ ከዚህ ሁሉ ነገር ሰይጣንን ብትምረው እያችሁ ፍቅር ሲያርግ ለሰይጣን ያስጠልያል። እስቲ ፍቅር ሲያርግ ሆኖ ለማን ያስጠልያል? ሲያስጠልዩለት ደግሞ ያላቅማችሁ እሷን ጸልዩ ለቷኛም ጸልዩ አይደለም። ስለዚህ ፍቅር እንደዚህ ነው የሚያደርገው። ራስን መውደድ ለራሱ ሲኦል የሚያወርድን ነገር የማያለ መስራት ነው። ሲኦል የሚገባበትን ራሱ ሲኦል የሚገባበትን ስራ ሰርቶ ያልተገኘ ሰው ራሱን የሚወድ ይባላል። ቤተሰቦቹ እንዲድኑ የሚያስብ ሰው እሱ ደግሞ ፍቅር አለው ይባላል። ከዚያ በኋላ ተመልከቱ ክርስቲያንን በጠቅላላ የሚወድ ክርስቲያን የክርስቶስ ሰዋት ነው ብሎ የሚወድ ፍቅር አለው ይባላል። በማንኛውም ሰውን በጠቅላላ መውደድ ባልንጀራን መውደድ ይባላል። ባልንጀራን መውደድ እንደራስ አድርጎ ነው። ሚስትን መውደድ ክርስቶስ ቤተክርስቲያንን እንደወደዳት አድርጎ ነው። ባልን መውደድ ቤተክርስቲያን ክርስቶስን እንደምትወደው አድርጎ ነው። ክርስቶስን መውደድ ከራስ አስበልጦ ነው። ክርስቶስን መውደድ ከማን አስበልጦ ነው? ከራስ አስበልጦ ነው። አሁን ማን ይበልጣል? ከእናንተ ከክርስቶስ ማን ይበልጣል? ምቶች ዶኮግሩ አሁን ተኝታችሁ ጸሎት አቋርጣችሁ አታውቁ? ታዲያ ከእንቅልፉና ከክርስቶስ ማን በለጠ? ይገኝ እንቅልፍ ተናገሩ እንጂ። ስለዚህ ተመልከቱ ቅዱስ ዳዊት ለእግዚአብሔር ብሎ ማንኛውንም ነገር ይተው ነበርና በዚህ መልኩ ፍቅር ያለው ሰው ይባላል። ምጽዋት እንኳን ሲሰጥ ሀብለ ሰባቱ ወደ ሰመንቱ ይላል መጽሐፈ መክብብ ምዕራፍ 11 ላይ። ሀብለ ሰባቱ ወደ ሰመንቱ ማለት ሰባቱ ፍጹማን ናቸው። መጀመሪያ ለክርስቲያኖች በየቤታቸው ወስደው መስጠት፣ ወደ ሰመንቱ ፍጹማን ላልሆኑት ሃይማኖት ለሌላቸው ግን ከለመኑ በሜዳውም ቢሆን ስጣቸው። ክርስቲያን በእጃለበት ተወስዶ በየቤቱ ነው የሚሰጠው። ሃይማኖት የሌላቸው ሰዎች ግን ከለመኑ መስጠት ይገባል። ስለዚህ ለእግዚአብሔር ብሎ ሰውን ሁሉ መውደድ እሱ ፍቅር ይባላል። ፍቅር ያለው ሰው ጋር ማየት ይችላል። የሕግ ፍጻሜ ፍቅር ነው። የሕግ ፍጻሜ ፍቅር ነው። የሕግ ፍጻሜ ምንድን ነው? ፍቅር ነው። እንድንዋደድ ሰው መድኃኒዓለም ይርዳን። ዳዊት ማለት ማለት ነው አለ ፍቅር በሉት። ፍቅር ማለት ነው የሚወደድ ይላል። የሚወድ ማን ነው? እግዚአብሔርና ማን ነው? ሰው ነው። ሌላ ሰውን የሚወድ እግዚአብሔርን ሰውን ፍጥረታትን በጠቅላላ አሁን ቅዱስ ዳዊት ምንድን ነው? እከ አብይ ግብርከ እግዚኦ ይላል። ወኩሎ በጥበብ ግብርከ ስራ ምንኛ ድንቅ ነው አለ ቅዱስ ዳዊት። እግዚአብሔርን ብቻ ሳይሆን የእግዚአብሔርን ስራውን በጠቅላላ የሚወድ እከ አብይ ግብርከ እግዚኦ የምን ይወዳል? እከ ፍቁር አብያቲከ እግዚኦ ኃያላን የኃያላን አምላክ እግዚአብሔር ሆይ ማደሪያዎች ድንግል ማርያም ቤተ ክርስቲያን እንደምን የተወደዱ ናቸው ብሎ ይተገር። ስራውንም እግዚአብሔርንም ስራውንም የሚወድ ሰው ጠላት የለበትም። በእግዚአብሔር የሚወደድ ማለት ነው እሱ እግዚአብሔርን ለሚወድ፣ እሱ ሰውን ለሚወድ፣ እሱ ፍጥረታትን ለሚወድ የእግዚአብሔር የሆነውን ይወደዋል። እስኪ በሉ የእግዚአብሔር የሆነውን በሉ ምን ይላል?
ይወደዋል እግዚአብሔር የሆነው ይወደዋል ቅዱስ ዳዊትም ይኸው የሚታወቅ ዘንድ በቅዱስ ዳዊት መዝሙር መላእክት የራሳቸው ምስጋና እያለ እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን በዳዊት መዝሙር ሱራፌል ኪሩቤል እንኳን ይዘምሩበታል ለምን እሱ እግዚአብሔርን ወዶ የዘመረውን መዝሙር እነሱም የእግዚአብሔር ወዳጆች ስለሆኑ በዚያ መዝሙር መላእክት ይዘምሩበታል እኛ በዛችን አንግተ ነው አሳደግነው ምኑ ነው ዳዊት መላእክት የሚዘምሩት ዳዊት ስለዚህ በመላእክት የሚወደድ